السلام عليكم ورحمة الله وبركاته ودنا የተከበራችሁ የአምናቱ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አልহামዱሊላህ። ዛሬ ደግሞ እንደዚህ በሁለት አይነት ከለር መጥቼላችኋለሁ። እንደምትወዱት ተስፋ አደርጋለሁ። መጀመሪያ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ለወዳጅ ለዚያ እንዲደርስ ደግሞ ሼር አድርጉላችሁ። ምክንያቱም መጪው ረመዳን ነው። ስለዚህ ለእናት ለአባት ለእህት ለወንድም ለተለያዩ ሰዎች ሰርፕራይዝ ማድረግ የምትፈልጉ ሀዲያ መስጠት ለምትፈልጉ ሰዎች እንግዲህ በእኔ በኩል መስጠት ትችላላችሁ። እንደዚህ ኳሊቲ የሆኑ የትራስ ልብሶች፣ መጋረጃዎች፣ ምንጣፎች፣ ሞኬቶች እንደዚሁም ደግሞ አስቤዛዎችንም ማዘዝ ከፈለጋችሁ አልባሳታችንም ደግሞ በእኔ በኩል ማግኘት ትችላላችሁ። ከስር ስልክ ቁጥር አኖርላችኋለሁ። በቀጥታ መስመር ማሊያም ደግሞ በዋትስአፕ በቴሌግራም በኢሞ ልታናግሩኝ ትችላላችሁ። እንደዚሁም ደግሞ በአካል መምጣት ለምትፈልጉ ደንበኞች ደግሞ በዙሪያ ያላችሁ ማለትም በእኛ አካባቢ ያላችሁ ልጆች ካላችሁ ደግሞ አድራሻዬ ወሎ ኬሚሴ አረፋ የገበያ ማዕከል ቁጥር 39 ይገኛሉ ማለት ነው። ዛሬ እንግዲህ ሁለቱም ወደ ሸዋሮቢት የሚሄድ ትዕዛዝ ነው ይዤላችሁ የመጣሁት። በጣም የሚያምር ትራስ ልብስ ነው። አንዱ የመጅሊስ ሲሆን አንዱ ደግሞ የከፋይ ነው ማለት ነው። ወይንም ደግሞ በአዲሱ ልብስ የተሰራ ነው ማለት ነው። እንደምትወዱት ተስፋ አደርጋለሁ። እናንተ ማዘዝ ከፈለጋችሁ በተለያዩ ከለሮች ስላሏቸው እነዚህ ማዘዝ ትችላላችሁ ማለት ነው። በጣም ነው የሚያምረው። ይሄንኛው እንግዲህ እንደምታዩት አቮካዶ ከለር በክሬም የተሰራ ነው። ወጣ ያለ ከለር ነው እንግዲህ በጣም ነው የሚያምረው። ምክንያቱም አሁን የተለመዱ ከለሮች አሉ ሁሉ ጊዜ የምንሰራቸው ከነዛ የተለመዱ ከለሮች እነዚህ ደግሞ ወጣ ያሉ ናቸው ማለት ነው። አቮካዶ በክሬም ነው። ትራስ ልብሱ እንግዲህ ዙሪያውን ከሽከሽ አለው። እንደዚህ ዙሪያውን ከሽከሽ አለው ፍራውራ አለው ማለት ነው። እና እንደዚሁም ደግሞ የፍራሹ ሳይቀላቀል ነው የተሰራው። ምክንያቱም ክሬም ከለር ወይንም ነጩ ደግሞ እግር ስለሚበዛበት ስለሚቆሽሽ ማለት ነው። እንግዲህ ዋጋ ያለው ነገር እንግዲህ ዴይሊ እምነግራችሁ ስለሆነ ያን ያክል ልዩነት የለውም ማለት ነው። እንግዲህ ባለዚች ያላት የትራስ ልብስ ምንድን ያላት ካላችሁ አራት ተካያ ያላት እዚህ ጋር ቦንድር ተካያ ማለት ነው። በዚሁ በትራስ ልብሱ የተሰራ አይነት አራት ተካያ ያላት 10 የትራስ ልብስ አላት ወይንም መከዳው አላት ማለት ነው። እንደዚሁም 6 ቤቢ አላት። ሲቀጥል 4 የፍራሽ ልብስ አላት። እንደዚሁም ደግሞ የቡና ሱፍራው ባስኬት እቃና የሶፍት እቃ አላት ማለት ነው። ባስኬት እቃም እንደዚህ ወልቃ መለበስ የምትችል ነች። እዚህ ጋር በላስቲክ ነው የተሰራ የተሰፋ ነገር የለውም ማለት ነው። እንደዚች ቆንጆ የሆነች ከነ ባስኬት እና የሶፍት እቃው ጋር አንድ ጋር ሰርቻታለሁ። እንደዚሁም የቡና ሱፍራ ነው ብላሱ ያዘዘችኝ። ስፋቱን እንግዲህ እስከዛሬ እንደምነግራችሁ ነው። ለቡና ብቻ ሳይሆን ለምግብ መጠቀም ትችላላችሁ። ምክንያቱም ሜትር ከ30 በ90 ነው የምሰራው ማለት ነው። ወደዚህ ሜትር ከ30 ነው፣ ወደዚህ ደግሞ ስፋቱ 90 ሴንቲ ስለሆነ ለምግብ መጠቀም ትችላላችሁ። ዋጋውም እንደሚታወቀው እንግዲህ 1500 ብር ነው ማለት ነው። እንደዚሁ ሁለቱንም ባንድ መጠቀም ትችላላችሁ። በመቀጠል ደግሞ በዚህ በኩል ስንሄድ ደግሞ የመጅሊስ ጨርቅ ነው። በጣም ነው የሚያምረው። እንዴት ነው እናንተ እስኪ ወዳችሁት ከሆነ ሌሎች ከለሮች አላችሁ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እርሳስ ከለር ነው ምንም ነገር ሳይቀላቀል እናንተ እንደምትፈልጉት ማሰራት ትችላላችሁ። እሷ እንግዲህ እዚህ ጋር ቪ ቅርጽ ያለውን ነገር አልፈለገችም ማለት ነው። ዙሪያውን ብቻ ነው የፈለገችው። ቀለል ያለ ለእናቷ ቤት ነው እንግዲህ ልታሰራ ወይም ሰርፕራይዝ ልታረግ ያሰበችው ማለት ነው። እንግዲህ እሷም እንዳውን ከአላህ ታገኘው ማለት ነው። 3 የፍራሽ ልብስና 10 የትራስ ልብስ አላት ማለት ነው። ወደ ሸዋሮቢት የሚጫን ትዕዛዝ ነው ማለት ነው። እንደዚህ ዙሪያውን ከሽከሽ ወይንም ደግሞ ዘርፍ አለው። እዚህ ጋር ምንም ነገር የለውም ማለት ነው። እዚህ ጋር ቪቅርጽ የሚሰራበት አለ። ዙሪያውን መሰራት ይችላል። እንደዚሁም ደግሞ ባዶውን ያለንተ መሰራት ይችላል ማለት ነው። እዚህ ጋር እንደምታዩት ደግሞ መጋረጃዎች አሏት ማለት ነው። ሲልቨር ነው። በጣም ነው የሚያምረው። ብዙ አይነት ከለር አላቸው። ብሉ ብላክ አላቸው፣ ጎልደን አላቸው፣ እንደዚሁም ደግሞ አቮካዶ ከለር አላቸው። እናንተም እነዚህን ከወደዳችኋቸው እንግዲህ በኢሞ በዋትስአፕ በቴሌግራም ልታናግሩኝ ትችላላችሁ። ይሄን ይመስላል እንግዲህ ዛሬ ቪዲዮ። ከወደዳችሁት እንግዲህ አናግሩኝ ማለት ነው። አሚና ነኝ። ሌሎች ደግሞ የሚወጡ ትዕዛዞች ስላሉኝ ደግሞ በቀጣይ እነዛን ማሳያችሁ ይሆናል። ለዛሬ ያስኳቸው ቪዲዮዎች እነዚህን ይመስላሉ። እንግዲህ በሌላ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።